ሰላም እንዴት ናችሁ? ውድ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ በአረቦች ተወዳጅ የሆነውን ኮራት በጣጥስ እንሰራለን። ተከታተሉኝ። ላይክ፣ ኮሜንት፣ ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ተቀላቀሉኝ። አመሰግናለሁ። እዚህ ጋር አንድ 4 ድንች ነው ልጠን አጥበን እንከትፈዋለን። ኖርማል 4 ማዕዘን ከትፈን እናንተ እንደ ብዛቱን እንደፈለጋችሁ ማለት ትችላላችሁ። እኔ ለዛሬ የሚበቃኝ ተጠቅሜያለሁ። አጥበን በውስጥ እንቀቅለዋለን ማለት ነው። እዚህ ጋር ደግሞ ዶሮ አለን፣ ሰዳብ ደጃጅ የሚባለው እሱን ደቀቅ አድርገን እንከትፋለን ማለት ነው። በደንብ አጥበን እንደተለመደው ዶሮ በደንብ መታጠብ አለበት። ከዛ በደቃቁ ከትፈን እናቁላለዋለን ማለት ነው። ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ እዚህ ጋር እንግዲህ ድንቻችን ደርሷል፣ በስሏል። በጣም ክክ ማለት የለበትም። እንደዚህ አድርገን ጫን እንለዋለን፣ ያኔ ድቅቅ እንዲል ማለት ነው። እናልመዋለን፣ እንደ ሊጥ ይሆናል፣ እንደ አጂና ማለት ነው። ቅመሞቻችን ጨማምረን እንለዋለን። ዝግጁ እስከሚሆን ድረስ እናሸዋለን ማለት ነው። እዚህ ጋር ነጭ ሶስ እንሰራለን። በሸመል ማለት ነው፣ እንደ በሸመል አይነት ነው። ትንሽ የነጭ ሽንኩርት እናደርጋለን። ዝብዳ ካለ ዝብዳ ከሌለ ባለው ነገር በዘይት ነው የተጠቀምኩት። ዱቄት ነው ያደረኩት። እዚህ ጋር ከላይ የምናደርገውን ማለት ነው የምንሰራው።
ከስርም መደለል ትችላላችሁ እንደ ፍላጎታችሁ ነው። እኔ የሚበቃኝ ስለመሰለኝ ዝም ብዬ ነበር የተጠቀምኩት። ሲደር ከላይ አደረኩት ማለት ነው። ይሄ ጅብን ነው፣ ሞዞሬላ ከውስጥ እናደርግበታለን ክሬሙን ከማድረጋችን በፊት። ብዙዎቻችሁ ታውቁታላችሁ፣ ግን እንደ አሰራራችን ይለያያል። ሁሉም አንድ አይደለም። በጣም ነው አረቦች የሚወዱት። በጣም አሪፍ ነው። እዚህ ጋር ክሬማችንን ካረግን በኋላ ጅብን ሞዞሬላ ከላይ አድርገን ኦቨን ውስጥ መክተት ነው ማለት ነው። በጣም አሪፍና የሚጣፍጥ ሆኖ ነው የወጣው። ሞክሩት፣ ትወዱታላችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ ስለተከታተላችሁ።